በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። እኔ እንደውም እምነትም የለኝም ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ኖርማል አይደለም፣ ኖርማል አይደለም፣ ኖርማል አይደለም። አዎ ኖርማል አይደለም እንዴ! ምን ሆኖ ኖርማል ወገን? ሰላም ጤና ይስጥልን ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ እንዴት አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ በዝዝት ትርፍርፍ በልኝ። እንደምን ሰንብታችኋል? እኔ አለሁላችሁ እግዚአብሔር ይመስገን። ዛሬም ስራ እየሰራው ነው ማወራችሁ። ቪዲዮውን እንግዲህ መግቢያው ላይ አይታችኋል ብዬ አስባለሁ። ሁላችሁም ያው ስለምን ልታወራ ነው እንደማትሉ ተስፋ አደርጋለሁ እንደተረዳችሁኝ። ያው ሰሞኑን የሆነ ውዝግብግብ ያለ ነገር ሚዲያ ላይ እየታየ ነው ያለውና በጣም ገርሞኝ ዝም ብዬ እያየው ነበር። እኔ ታዛቢ ነኝ በነገራችን ላይ ነገሮችን መታዘብና ግራ ቀኙን ማየት ወዳለሁ እና በጣም ግራ ቀኙን እያየው ነበር። የእሼቱንም ቪዲዮ ሁሉንም ጨርሼ ሰማው። የእህታችን የባምቢንም እንትን የላይቭ ሪከርዶችን ምናምን ያዳመጥኩ ነበርና አዎ ኖርማል አይደለም። እውነትን እውነት ውሸትን ውሸት ማለት ግድ ስለሆነ እዚህ ጋር ደግሞ እኛም የተሰማንን ነገር መናገር አለብን ብዬ አስባለሁኝ። በመጀመሪያ በዚህ ዘመን እውነት ውሸት ነግሳ እውነት የተቀበረችበት ዘመን ነው። እግዚአብሔር በሚያውቀው ማስመሰል ብቻ የሞላበት ዘመን ነው። ሰው አስመስሎ ውሸትን እውነት ነው ብሎ እውነትን ደግሞ ውሸት ነው ብሎ መኖር ነው የሚፈልገው። መራራውን እውነት መዋጥ አይፈልግም፣ መቀበል አይፈልግም ሰው እና የእሼቱ ንግግር ምንም ስህተት የለበትም። 100% ትክክል ነው። እሼቱ ገብታችሁ ካዳመጣችሁ የማንንም ስም አልጠራም። እየሆነ ያለውን እውነታን ነው የተናገረው። እየሆነ ያለውም ደግሞ ትክክል አይደለም ሲባል አንድ ግለሰብ ወጥቶ ፈስ ያለበት ዝላ አይችልም ማለት ይቅር በሉኝ ንግግር እና ሰው ራሱ ስራውን አምኖ ራሴን አጠፋለሁ ምናምን እንደዛ አይባልም። ባምቢ እህታችን ማለት ነው። እሼቱ ስም አልጠራም፣ የማንንም ስም አልጠቀሰም። ግን እየሆነ ያለው ነገር በቃ ኖርማል አይደለም። አዎ ኖርማል አይደለም። በጣም ቤተክርስቲያናችን እየተሰደበ ነው ያለው በእንደዛ አይነት ሰዎች ማለት ነው። ማታ ጭፈራ ላይ አድሮ ጠዋት ቤተክርስቲያን ላይ ሻሻ ስራው ረጅም ቀሚስ ለብሰው ሄዶ አስለቅሶ አላልኩም በስላሴ ስልጣን አስቀድሶ ከዛ ደግሞ ማታ ክለብ። ይሄ ኖርማል አይደለም፣ መቅረት የሌለበት ነገር ነው። አዎ የእውነት እንደዛ ሲባል እሼቱን ግን ብዙዎች እየከሰሱ ነበረ። ማን ነው እንደዚህ ኃጢአተኛ ቤተክርስቲያን ውስጥ አይግባ ያለው? ማን ነው? እሱ እኮ አይግባ አላለም እኮ ቤተክርስቲያን አትዱ አላለም። በቃ ትክክል አይደለም ነው። አዎ ትክክል አይደለም። ትክክል አይደለም የሚባል ነገር ትክክል አይደለም ማለቱ ምኑ ላይ ነው ክፋት? መስተካከል አለበት ማለቱ ምኑ ላይ ነው ክፋት? የእውነት በጣም ነው የገረመኝ። ሁሉም ሰው እንደዛ ሚዲያ ላይ ሲንጫጫ ማለት ነው። እንደዚህ አይነት ጋጠወጥ ሰዎች ሲጀመር
ብዙ ልጆች አሉ ቤተክርስቲያን ማስታወቂያ የሚሰሩ ማአት ልጆች ወንዶችም ሴቶችም እዛ የሚቀጣጡ አሉ፣ በጌም የሚቀጣጡ እንደዚህ በቃ የሚጨፍሩ ምን የሚሰሩ ብዙ ሰዎች አሉ። እሷ ብቻዋን ለምን ወታ አለቀሰች? ለምን እንዴ? ስራዋን ስለምታውቅ። እሼቱ እኮ ባምቢ ብሎ አልጠራትም። ምን ለምን እስተካከላለሁ ማለት ማንን ገደለ? እስተካከላለሁ አሁን እንደዛ አይደለም ብሎ ወደ ራስ መመለስ ሲገባ እንደዛ የሰው ስም ስላልተጠራ እምነት የለኝም ምናምን። እንዴ አንድ ሰው ከክርስትና ቢወጣ ምንም የሚቀንስም የሚጨምርም የለም አይደል እንዴ? ሰው ለራሱ ስል ነው በሃይማኖቱ ጸንቶ መኖር ያለበት። የሃይማኖቱን ሕግና ደንብ ማክበር ያለበት ለራሱ ስል ነው። እንዴት ነው ማለት ማሰብ ያቃተን? እንዴት ነው እውነት? እኔ ይገርመኛል። እንዴ ለማን ብዬ ነው እኔ ኦርቶዶክስ ሆኜ ቁጭ ያልኩት? ለሰው ብዬ ነው እንዴ? ለራሴ ብዬ ነው አይደል እንዴ? እንዴ ሰው እንዴት እንደሚያስብ ግራ ይገባኛል። ከሆነ ሰው ጋር ሲጣላ ሲጋጭ ሃይማኖት ጥሎ መውጣት ምን ማለት ነው? ስለ ሃይማኖት ምንነት ማንነት ሳይገባን ነው እንደ ሃይማኖት ውስጥ ቁጭ ብለን ያለ ነው። እኔ በጣም እየገረመኝ ያለው በህብረት በማህበር ቁጭ ብለን ራሱ ማለት ነው ቤተ ክርስቲያን መሆኑን እሺ፣ እንደው በማህበር ቁጭ ብለን እያገለገልን እየተገለገልን ሰዎች ከአንዲት እህት ጋር ወይ ከአንድ ወንድም ጋር ሲጣሉ ከዛ ማህበር ሊፍት ብሎ ምናምን ይወጣሉ። ይሄ ተገቢ አይደለም። እግዚአብሔርን ለማንም ብለን አይደለም የምናገለግለው የምንገለግለውም ለራሳችን ብለን ነው። ስለዚህ ብናስብ መልካም ነው ብዬ አስባለሁ። ለማንም ብለን አይደለም ሃይማኖታችንን አክብረን ተከብረን መኖር ያለብን ለራሳችን ነው። ዓለማዊ ነገር ሁሉም አላፊ ጠፊ ነው። ነገ ሁሉም የምታይ ነገር ሰውነትን በሆነ ነገር ነገ የሚረግፍ ነው። በቃ ሰውነታችን በሆነ ነገር እርግፍ ይላል። የምታይ ውበትም ሆነ ደምግባት ከንቱ ነው። ግን እግዚአብሔርን ፈርቶ መኖር ቤተ ክርስቲያንን አክብሮ መኖር የዘላለም ሕይወትን ጽድቅን ያሰጣል በእውነት። እና የእሼቱ ስህተት የእሼቱ እንትን ምንም አልታየኝም። ግን ሰዎች ስንናገር እያስተዋልን ብንናገር መልካም ነው። አንዲት ሴት ወጥታ ወንድን ልጅ እኔ ባገባው ምን ባገባው ነው ተጸዳድቼ እላዩ ላይ እንደዚህ ሁኜበት ከኔ ጋር መኖር የሚፈልግ ሰው አለ ወንድ አለ ብላ ወንድን ዝቅ የምታደርግ ሴት ራሴን አጠፋለሁ እንደዚህ ሆናለሁ አለች ተብሎ ትክክል የምናገር ሰው ልነቀፍ አይገባም። በቃ አይደለም። እንደውም ከጎኑ ነው መሆን ያለብን። እንደዛ አይነት ስርዓት አልበኝነት ነገር መቀረፍ እንዳለበት። እንደዛ ስላችሁ እኔ ጻድቅ ነኝ ምናምን እያልኩ አይደለም። እሱም ጻድቅ ነኝ እያለ አይደለም። እሼቱ ተናግሯል እኮ እኔ ከናንተ በላይ ነው ኃጢአቴ፣ ግን ሁሉም ነገር ኖርማል አይደለም እያለ ነው እያወራ ያለው። ትክክል አይደለም መባል ያለበት ነገር አዎ ትክክል አይደለም። በቃ መስተካከል አለብን፣ ማስተዋል አለብን፣ ወደ ራሳችን መመለስ አለብን። የግለሰብ ሰው ተጠርቶ አይደለም፣ የሁላችንንም ታሪክ ነው የተናገረው። ሁላችንም መስተካከል አለብን። በቃ ያን ነገር ማቆም አለብን። አይሄድም፣ ከእምነታችን ጋር አይሄድም። በቃ ሴት ልጅ ገላዋን በቃ ሽፍንፍን ብላ ነው መኖር ያለባት። እንዴ ወንዱም እንዳካሄዱ ነው፣ ሴትም እንዳካሄዷ ነው መሆን ያለባት። ይሄ የቤተ ክርስቲያናችንን ስም ያስጠራል። በእነሱ የተነሳ እምነታችን እየተሰደበ ነው። የትም ቦታ ላይ አሁን የምትነቀፈው ኦርቶዶክስ ነች። ምክንያቱም እንደዚህ አይነት ጋጠወጥ ሰዎች ስላሉ በእነሱ ታይቶ ነው እኛ የምንሰደበው አይደል እንዴ? ብዙ ጨዋና ሃይማኖት አክባሪ ሃይማኖት ወዳጅ ባለበት በእንደዚህ አይነት ሰዎች እንደዛ አሁን እሼቱ እንዳላቸው በሚሆኑ ሰዎች ሃይማኖት ይሰደባል። ሃይማኖት ተሰደበ ማለት ደግሞ ክርስቶስ ተሰደበ ማለት ነው አይደል? እንደ ሃይማኖት ማለት ማመን መታመን ነው አይደል? ማመን መታመን ውስጥ ማን አለ? ክርስቶስ አለ። ስለዚህ ሃይማኖት ሲሰደብ ክርስቶስን እያሰደብን ነው ማለት ነው። ስለዚህ ማስተዋል ሲገባል ገና ነገራ የሆነ ነገር ተባለ ተብሎ ከሃይማኖት ወጣለሁ፣ ራሴን አጠፋለሁ፣ እንደዚህ ይሆናሉ። ማንን ነው የምትጎዱት? በራሳችሁ እጅ በራሳችሁ ባመጣችሁ ነገር ራሳችሁ ያ ነገር ውስጥ ገብታችሁ ማንም ሰው ማንም እንዳይላችሁ ትፈልጋላችሁ። ለምን? ሜዳ ላይ እስከወጣችሁ ድረስ አስተያየትን ተቀብሎ እንትን ማለት አለብን። መስተካከል አለብን። እውነት ያልሆነውን እውነት አይደለም ብሎ መከራከር ምን ማለት ነው? በቃ ማይሆን ነገር አይሆንም ከተባለ ያን ነገር ማስተካከል ነው ያለብን እንጂ
የማይሆን ነገር ውስጡ ነው ንጹህ ሰውን እንደዚህ ከሶ ከፍ ዝቅ እሼቱ ያደረገውን እሮብ ያደረገ ሰው አለ እንዴ? እግዚአብሔርን እሼቱ በኢየሱስ ስም ለቤተ ክርስቲያን የሚከፍለው ዋጋ ለማህበረሰቡ በጣም እኮ ጎበዝ ሰው እኮ ነው እሼቱ፣ የተማረ ቅን ሰው ነው። ስለዚህ አትናገሯቸው በቃ እንዴ። ትክክል ነው። እኔ በጣም ነው የምደግፈው እሼቱን ማርያምን እንዴ። ምናልባት እሱ ካሉት ሰዎች አንዷ እኔ ሊሆን ይችላለሁ። ንጹህ ነኝ እያልኳቸው አይደለም። ኃጢአተኛ ነኝ፣ በደለኛ ነኝ። በቃ እውነትን መቀበል አለብን። እውነትን መቀበል አለብን። መስተካከል ያለበት መስተካከል አለበት እንዴ። እንደውም ከሱ ጎን ነበር መሆን ያለብን። ያ ነገር እንዳይሆን ማስጠንቀቂያ መስጠት ያለባት ቤተክርስቲያኒቱ ነች እንደውም ማለት ነው። እግዚአብሔርን ዝም እየተባለ ይኸው ምን ላይ ደረስን? እግዚአብሔርን ምን ላይ ደረስን? ሜካፕ እና ጥፍር ይኸው አሹሎ ሄዶ በቅዱስ ቁርባን በተክሊል እየተባለ እያገቡ ነው ያሉት። እኔማ አሁን እንደውም ሚኒ ለብሰው ሄዶ ቅዱስ ቁርባን እንዳይቀበሉ ነው እየፈራው ያለሁት። ሌላውን ተውትና እግዚአብሔርን በአሁኑ ሰዓት ማለት ነው ዝም እየተባለ ይሄ እዚህ ደርሰናል። የዲያቆን ምስት ተብዬው ዲያቆን እንግዲህ የተከበረ ነገ ካህኑ ነው፣ ስጋው ደሙን የሚያቃብል ሰው ነው አሁን ላይ ዲያቆን የተባለው። አስቡት። የዲያቆን ምስት እንደዚህ ጥፍሯን አሾላ ፀጉሯን እንደዛ አድርጋ ምናምን ወታ ቅዱስ ቁርባን ተቀብላስ። ቅዱስ ቁርባን ማለት የጌታችን ስጋው ደሙ ነው አይደል እንዴ? እሱ ደግሞ ትልቅ ክብር ያለው ነው። ተሸፋፍነን በመፍራት በመንቀጥቀጥ ነው መቀበል ያለብን። ግን አሁን እየታየ ያለው እንደዛ አይደለም። ሁሉም ቻፕስቲክ ተቀብተው ሄዶ የሚቀበሉም አሉ። እግዚአብሔር ልቦና ይስጣቸው። አስባችሁታል? የመጣው ከምንድን ነው? ከዝምታ ነው። ትክክል አይደለም። ትክክል ያልሆነን ነገር ትክክል አይደለም፣ ይሄ ነገር መቆም አለበት ተብሎ ጥብቅ ተደርጎ ብያዝ ኑሮ ይሄን ሁሉ ነገር አይመጣም ነበር። ከቸለተኝነት ከዝምታ የመጣ አሁን ይሄ ነገር ሆኖ ህዝቡ እየተበላሸ ሲመጣ አሁን ሲነገር አሻፈረኝ አልቀበልም እንደዚህ ተብያለሁ ብሎ በምን ሞራላችን ነው ሲጀመር የምንናገረው? እግዚአብሔር በምን ሞራላችን እንዴ? ስራችን እየመሰከረ እየታየን። በእርግጥ እግዚአብሔር አምላክ ይቅር ባይ አምላክ ነው። ግን እግዚአብሔር አምላክ ይቅር ባይ ነው፣ የልብ አምላክ ነው ተብሎ እያወቁ ማጥፋት ይሄ ትልቅ ኃጢአት ነው። እግዚአብሔርን እና ማወቅ ያለባችሁ ነገር እሼቱ ቤተክርስቲያን አትግቡ አላለም። እሼቱ እኔ ጻድቅ ነኝ እናንተ ኃጢአተኞች ናችሁ አላለም። በቃ ትክክል አይደለም ይሄ ነገር ነው ያለው። አዎ ትክክል አይደለም፣ እንደዛ ነው ያለው። እኔም ትክክል አይደለም ብዬ ነው ማምነው። ትክክል አይደለም። በቃ ሁላችንም መመለስ አለብን። እግዚአብሔርን የምናደርገውን ነገር ማወቅ አለብን። ከሁሉም ነገር በላይ ክብራችንን ማስቀደም አለብን። የሰው ልጅ ክቡር ነው። እግዚአብሔር አምላክ አክብሮን ነው በአምሳሉ የፈጠረን። ሁሉን ነገር በቃሉ ከፈጠረ በኋላ እኛን ስላከበረን ስለወደደን አክብሮን በእጆቹ በአራያው በአምሳሉ ፈጠረን። አስባችሁታል? ሰውን የሚመስል ነገር የለም። ስለዚህ ለምንድነው ራሳችንን አርክሰን ቤተ እምነታችን የምናሰድበው? ለምንድን ነው? ከዛ የምናገረውን ሰውስ የምንነቅፈው ለምንድን ነው እንዴ? እኔ በጣም ነው የሚገርመኝ። ምን አይነት ዘመን ላይ እንደደረስን ራሱ ይገርመኛል። መሆን የለበትም በቃ። እና ጥንቃቄ ብናደርግ መልካም ነው። ልቦና ይስጠን። እንደዚህ አይነት ሀሳብ ያለባችሁ ሰዎች ባታስቡ ጥሩ ነው። በቃ ኖርማል አይደለም፣ ትክክል አይደለም፣ መቀረፍ አለበት እንደዚህ አይነት ነገር። አዎ። እና ይሄን ታሳቢ አድርጉ። በቃ እንዴ ምን ጉድ ናችሁ? እግዚአብሔርን በፈጣሪ ስም እኔ አይቼ በጣም ነው የገረመኝ። እኔ እሼቱ እውነት የሰው ስም ጠርቶ ሰደበ እንደብዬ እስከ መጨረሻ ቪዲዮን አዳመጥኩ። አጭር ነው ሳዳምጥ ማንንም ስም አልጠራም፣ ግን እየሆነ ያለውን እውነታውን ነው የተናገረው። ስለዚህ ምኑ ነው የሚያስቆጣው? ምኑ ነው እንደዚህ ተብሎ እንድናገሩ ሁሉም ሰው ወጥቶ እንድናገሩ የሚያደርግ ምን ነገር አለ? እንደውም ከጎኑ ሆነን አዎ ትክክል አይደለም መቅረት አለብን ብለን ነው ያ ነገር መቅረት እንዳለበት፣ ሴቶች አለባበሳቸውን ማስተካከል እንዳለባቸው መናገር ያለብን እንጂ እውነት የተናገረውን ሰው መውቀስ ወይም ደግሞ ማግለል ወይም የሌለ ያለ ነገር መናገር የለብንም ብዬ አምናለሁ። እንግዲህ አስተዋይ ልቦናን ይስጠን እግዚአብሔር አምላክ። የሆነ ነገር ስህተት ሰርተን ስህተታችን ሲነገረን ደግሞ ከዛ ስህተት መማር ነው እንጂ ያለብን ስህተታችን ለምን ተነገረን ብለን ደግሞ ያዙኝ ልቀቁኝ
ብለን መጨፈር ምናምን የለብንም ብዬ አምናለሁ። እኔ አሁን ያጠፋሁት ነገር ካለ ሰው ብነግረኝ ያን ነገር ለማስተካከል መጣር አለብኝ እንጂ ለምን ስህተትን ነገሩኝ ብዬ ማልቀስም ሆነ ምንም ማድረግ የለብኝም። የእውነት ከስህተቴ ተምሬ ደህና ነገር ለማሳየትም ለማስተማርም ነው የምሞክረው። አይደል እንዴ ሁሉም ነገር አላፊ ጠፊ እኮ ነው አሁን የምታየው። ለምን በስላሴ ስልጣን ኧረ ሲያስጠላ። እና እግዚአብሔር አምላክ ልቦና ይስጠን ቸሩ መድኃኔዓለም። እሱ እንግዲህ አለው ይበለን። በጣም አጸያፊ ነገር ነው እና ገርሞኛል ለማለት ነው። ለማንኛውም እንግዲህ ትክክል ያልሆነውን ሁላችሁም እየተቃወማችሁ እንትን በሉ። ሐሰትን ለማንገስ አንሞክር። በቃ ሐሰት ነው፣ እውነት ነው። እውነት ላይ ለመሟገት እንሞክር። እውነት ላይ ለመጽደቅ እንሞክር። እውነት ላይ ለመቆም እንሞክር። ውሸት አትንገስ። በቃ እስከ መቼ ውሸት እየነገሰ ብዙ ስንት ነገር አየን። እውነት እስከ ዛሬ ስንት ነገር አየን፣ ስንት ነገር ሆንን። ማስመሰል እየነገሰ ስንት ነገር ሆንን። ስንት መቅሰፍት ወረደብን። እግዚአብሔርን ስንት ሰዎችን አጣናቸው። ከስንት ሰዎች ጋር ተቆራረጥን። ማስመሰል እየነገሰ እውነት ጠፍቶ በስመ አብ ስንት ነገር ታየ። ስለዚህ እስኪ እውነት ጋር ለመጽናትና እውነትን ለመጋፈጥ እንሞክር። እንዶ ልቦና ይስጠን አምላከ ቅዱሳን፣ አስተዋይ ልቦናን እሱ ያድልልን። እና ውዶችዬ በርቱ፣ ጠንክሮ እግዚአብሔር አምላክ ከእናንተ ጋር ይሁን። በጣም ወዳችኋለሁ፣ አከብራችኋለሁ። በንግግሬ አስቀየሚያችሁ ከሆነ ይቅርታ አልላችሁም፣ ምክንያቱም ስላላስቀየምኩ ይቅርታን ቦታ ስላለው። ያው ይቅር የምንለው የሆነ ነገር ስናጠፋ ምናምን ነው እና ይቅርታ ልል ብሎ ደግሞ መልሶ ትናንትና ራሱ ሼቱ ኖርማል አይደለም ነው ያለው። እውነት ነው፣ ኖርማል አይደለም። አዎ እንደዚህ አይነት ፕሮግራም ሳልሰራ በመቆየት ይቅርታ ብሏል። ትክክል ነው። እግዚአብሔርን እንዴ ይሄን ቢሰራ እኮ ስንት ነገር ይስተካከል ነበር። እንደዚህ አይነት ፕሮግራሞችን ቢሰራ ብዙ ነገር ይስተካከል ነበር። አሁንም እንደምስተካከል ተስፋ አደርጋለሁ። እሺ ወደፊት ግፋ ነው ምልክኔ እንደ ጌትነቴ መመክርክ ወደፊት ግፋ። ለማንም ብለ ወደኋላ እንዳትመለስ አደራህን። በተረፈ ሰላም ሆኖ እሺ፣ ላይክ እንዳይረሳ፣ ሼር